ከሰሞኑን የአርቲስት መስከረም አበራና የኔ ቪዲዮ እንዲሁም ደግሞ የተለያዩ ፎቶዎች በተለያዩ ሶሻል ሚዲያዎች ሲዘዋወሩ ነበርና በርካታ ወዳጆቼ እየደወላችሁ እንኳን ደስ ያለ ብላችሁኛል። እጅግ ተወዳጅና በብዙ ኢትዮጵያውያን ዘንድ ተቀባይነትና ታዋቂነትን ያተረፈችው አርቲስት መስከረም አበራ በተለያዩ የፊልምና የቲያትር ስራዎች ላይ መስላ ሳይሆን ሆና በመጫወት ድንቅ ብቃቷን አሳይታለች። በተለይ ደግሞ በተወዳጁ የቴሌቪዥን ጣቢያ ኢቢኤስ ቴሌቪዥን ሐሙስ በሚተላለፈው በስንቱ የተባለ ተከታታይ የቴሌቪዥን ድራማ ላይ ሂሩት የሚልን ገጸ ባህሪ ተላብሳ በመጫወት በብዙ ኢትዮጵያውያን ዘንድ ልብ ውስጥ መግባት ችላለች። ታዲያ አርቲስቷ ከትዳር ህይወቷ ጋር በተያያዘ በተለያዩ ማህበራዊ ሚዲያዎች ላይ በተለያየ ጊዜ የተለያየ ሀሳቦች ሲሰጡ ተመልክተን ነበረ። በቅርቡም ደግሞ የሽምግልና ፕሮግራሟን አስመልክቶ እንደ አዲስ በተለቀቀው ቪዲዮ ቅሬታን ፈጥሮ እንደነበረ ራሷም ገልጻለች። ምክንያቱም የሽምግልናውን ፕሮግራም ቆየት ያለ በመሆኑ አሁን ለምን መልቀቅ አስፈለገ በሚል አርቲስት መስከረም አበራን ጨምሮ ወዳጆቿም ቅሬታቸውን ገልጸው ነበረ። ታዲያ ሌላኛው አነጋጋሪ የነበረው ጉዳይ ደግሞ ባሳለፍነው ሳምንት መጀመሪያም አካባቢ በተለቀቀ አንድ ቪዲዮ ላይ አብሯት ኬክ ሲቆርስና እሷም ደግሞ በእርግዝና ወቅት ሆና ከጎኗ የነበረው ሰው ብዙዎች የተለያዩ ተንቀሳቃሽ ምስሎች፣ ቪዲዮዎች፣ ፎቶዎችን በመልቀቅ እንግዲህ የአርቲስት መስከረም አበራ ባለቤቷ ታወቀ እየተባለ በተለያዩ ማህበራዊ ሚዲያዎች ላይ ሲንቀሳቀስ ነበረ። ታዲያ ከዚህ ጋር ተያይዞ ግን በዛሬው ዕለት በዛ ቪዲዮ ላይ ይታይ የነበረው የአርቲስት መስከረም አበራ ባለቤት ነው የተባለው ይታያል አድማሱ የተባለ በተለያዩ የማስታወቂያ ስራዎች ላይ የሚሳተፍ ወንድማችን ነው። እሱም እንደተናገረው እንግዲህ ይህ ፍጹም ስህተት ነው። እኔ የአርቲስት መስከረም አበራ ባለቤት አይደለውም። በዛም የተገናኘ ነው ለአንድ የዳይፐር ማስታወቂያ እሱን ማስታወቂያ አብረን ለመስራት ነው በፕሮግራሙ ላይ የተገኘሁት እንጂ የአርቲስት መስከረም ባል አይደለውም። የተወራው ነገር ፍጹም ሐሰትና መሰረተ ቢስ ነው እያለ እንግዲህ ራሱ በቪዲዮ መጥቶ ተናግሯል። የተናገረበትን ቪዲዮ ተመልክተን እንመለስ። እናንተም ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ያደርጋችሁ አብራችሁን ቆዩ። ሰላም ቤተሰቦች እንደምን አላችሁ? እዚህ ከላይ እንደምታዩት አይነት ኮመንት በርካታ ኮመንቶች ተጽፈው ነበርና ለሱ መልስ ለመስጠት ነው ይህን ቪዲዮ የሰራሁት። ከሰሞኑን የአርቲስት መስከረም አበራና የኔ ቪዲዮ እንዲሁም ደግሞ የተለያዩ ፎቶዎች በተለያዩ ሶሻል ሚዲያዎች ሲዘዋወሩ ነበርና በርካታ ወዳጆቼ እየደወላችሁ እንኳን ደስ ያለ ብላችሁኛል። ለዛ በጣም አመሰግናለሁ። ነገር ግን ያያችሁት ቪዲዮና ፎቶ እናንተ እንዳሰባችሁት ሳይሆን አንድ የቴሌቪዥን ማስታወቂያ ስንሰራ ተቆርጦ የወጣ ምስል ነውና ከዛ ውጪ ለጠየቃችሁኝ ሰዎች እጅግ በጣም አመሰግናለሁ። ይሄን ለማለት ነው። እንግዲህ እንደተመለከታችሁት ነው በቪዲዮ ላይ የአርቲስት መስከረም አበራ ባል ነው ተብሎ በተለያዩ ትልልቅ በሚባሉ ራሱ ማህበራዊ ሚዲያዎች ላይ ሲዘዋወር የነበረው ወንድማችን ይታያል። በቪዲዮ በመምጣት እኔ ባለቤቱ አይደለሁም፣ ለማስታወቂያ ነው የተገናኘ ነው፣ ስለዚህ የተወራው በሙሉ ፍጹም ውሸት ነው እያለ እንግዲህ በግልጽ ተናግሯል። አንዳንዴ ማህበራዊ ሚዲያ ላይ የሚሰራጩ ነገሮች በሙሉ እውነት ናቸው ማለት አይደለም። ብዙዎቹ የፈጠራ ወሬ ሊሆኑ ይችላሉና ከባለቤቱ
ከባለቤቱ ወይም ከግለሰቡ እውነተኛው መረጃ እስካልተለቀቀ ድረስ ይሄ ነው ብሎ ማመን አይቻልምና ብዙዎችም እንግዲህ በእርግጥ እውነት ለመናገር ማስታወቂያውም እንደዛ ይመስላል። ምክንያቱም አርቲስት መስከረም አበራ በእርግዝናዋ ወቅት ሆና ነውና እንደዚህ አይነት ማስታወቂያ ሰራለች ተብሎ ያው ብዙዎች አልጠበቁም። ምናልባትም ማስታወቂያውን በተለየ መንገድ ብዙዎች ጋር እንዲደርስ ታስቦ የተዘጋጀ ነገር ይመስላልና ለዛም ነው ብዙዎች የአርቲስት መስከረም ባል ነው ብለው በዛ ማስታወቂያ ላይ ሲታይ የነበረውን ግለሰብ እንደዚህ ሊሉ የቻሉት። ነገር ግን እንደሰማችሁት ነው እሱ ባለቤቱ አይደለውም ብሏል። ለማንኛውም አርቲስት መስከረም አበራ ባሏን እስካሁን እንደደበቀች ነው እንግዲህ። ለማንኛውም በቅርቡ የልጅ እናት ትሆናለች ተብሎ ይጠበቃልና በዚህ አጋጣሚ ለአርቲስት መስከረም አበራ በፊልም ላይ በቲያትር ላይ በአርቱ ኢንዱስትሪ ላይ ያሳየችውን ስኬት በቤተሰብ በመስረት ላይም ደግሞ ስኬቷን እንደምትደግመው በጣም እርግጠኛ ነኝ። ምክንያቱም አርቲስት መስከረም አበራ አይታችኋት ከሆነ በተለይ በስንቱ በተሰኘው ድራማ ላይ በምትተውንበት ወቅት ብዙዎች ራሱ እስከ ተወሰነ ጊዜ ድረስ የአርቲስት አለማየሁ ታደሰና አርቲስት መስከረም አበራ የእውነት ባለትዳሮች ነበር የሚመስሏቸው። ምክንያቱም እዛ ላይ በሚተውኑበት ወቅት መስለው ሳይሆን ሆነው ነው የሚጫወቱትና እውነተኛ ባልና ሚስት አድርገው ብዙዎች ያስቧቸው ነበርና ይሄን አለ ነው እንግዲህ ሆነው የተጫወቱትና አርቲስት መስከረም አበራ ድንቅ ብቃት ካላቸው ኢትዮጵያ ውስጥ ካሉ ሴት አርቲስቶች መካከል አንዷ ናት ማለት ይቻላል። በዚህም ደግሞ የተለያዩ ሽልማቶችን ማግኘት ችላለች። አርቲስት ሙሉዓለም ታደሰ እንደዚህም የተለያዩ የፊልምና የቲያትር አዘጋጆችም በተለያየ ጊዜያት ለአርቲስት መስከረም አበራ ክብራቸውንና አድናቆታቸውን ሲገልጹላት ተመልክተናል። አርቲስት መስከረም አበራ ደግሞ ፊልም ላይ ቲያትር ላይ ከመተወን ባለፈም እሷም በተለያዩ ቲያትሮችን ፕሮዲውስ በማድረግም እየተሳተፈች ትገኛለች እና በቅርቡም እንደምናስታውሰው ከአርቲስት ሸዋፈራው ጋር አንድ ቲያትር ፕሮዲውስ አድርጋ አርቲስት ሸዋፈራው ደሳለኝ የሚተወንበት ቲያትር ማለት ነው ያ በተለያየ ምክንያት ሊወርድ ይችላል እንጂ አሁን ወደ ፕሮዲውስ ወደ ማድረጉ እየገባች ነውና ለአርቲስት መስከረም አበራ ስኬትን እንመኝላታለን። ውድ የአዲስ ሚዲያ ቤተሰቦች በዛሬ ፕሮግራማችን ከሰሞኑ በማህበራዊ ሚዲያው ላይ ስለ አርቲስት መስከረም አበራ ሲወራ ስለነበረውና ባሏ ነው እየተባለ በተለያዩ ማህበራዊ ሚዲያዎች ላይ ሲንቀሳቀስ ከነበረው ቪዲዮ ጋር አስታከን በዛ ላይ ሲታይ የነበረው ወንድማችን ይታያል የሰጠውን እኔ ባሏ አይደለም የሚለው ምላሽ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁ ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን በመዝናኛ ዘርፍ ላይ የተፈጠሩ ጉዳዮችን ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር ቻናሉን ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እንጠይቃለን። በእርግጥ በምንለቃቸው መረጃዎች አምናችሁና ፈቅዳችሁ ከ27000 በላይ ሰብስክራይበርስ እንድንደርስ ላገዛችሁ ምስጋናችን ላቅ ያለ ነው። በሚቀጥለው በሌላ ፕሮግራም እስከምንገናኝ በያላችሁበት የዓለም ጥግ ሰላም፣ ፍቅር፣ ጤና ለሁላችሁም ተመኘን።